አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኔ ያለው አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሮቹ ሼር ላይክ እያደረጋችሁ አበረታቱኝ። ሼር ላይክ ለምታደርጉልኝም ምስጋናዬ ከልብ ነው። እንግዲህ ዛሬም በአዲስ ርዕስ ተመልሼ መጥቻለሁኝ። ቪዲዮዬን በላይክ ጀምሩት። የዛሬው የህይወት መንገድ ክፍል 43 ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ሆኑ። ህይወት እንግዲህ በስተመጨረሻ ቤተሰቦቿን አግኝታለች ማለት ነው። የሰፈሯን ልጅ አብሮ አደጓን የቃቃ ባሏን አገኘች። በዛ ቤት የገባው ሚኪ አብሮ አደጓ መሆኑን አረጋግጦ አቅፎ ወይኔ ወይኔ በቃ እያለ እያጽናናት ነበረ። ደስታውን እየገለጸ ነበረ ማለት ነው። እንግዲህ ህይወ ቤተሰቦቿ እነ ዳዊት መሆናቸውን አረጋገጠች። ዳዊትና ሄሮት ተጨቃጭቀው ወረቀቱን አልሰጥህም ካለችውም በኋላ እንግዲህ ሄሮት ተናዳ በሩን ከፍታ ስትወጣ እዛ ቤት የመጣው እንግዳ ሚኪ በሩን ከፍቶ ወደ ውጭ ሲገባ መንገድ ላይ ተገናኙ። ቆይ እዚህ ቤት ምንድን ነው ችግሩ? ከመጣሁ ጀምሮ ጭቅጭቅ ነው የምሰማው። ምንድን ነው ነገሩ? ምን እያደረጋችሁ ነው ብሎ ዳዊትን ሲጠይቀው እባክህ ግትር ናት ልጅቷ፣ እምላትን ነገር በጭራሽ አትሰማኝም። እሷ ያለችው ብቻ ነው ይሁን የምትለው። እናም በጣም እያበሳጨችኝ ነው ብሎ ነገረው። ምንድን ነው ጥፊ፣ ጭቅጭቅ፣ ማለቃቀስ፣ መጨቃጨቅ ምንድን ነው? ምን እያደረጋችሁ ነው? ምንም እንዲሆነ ምንም እየገባኝ አይደለም። ምንድን ነው እዚህ ቤት እየተካሄደ ያለው ብሎ ልጁ ዳዊትን ሲጠይቀውም እስኪ እባክህ ተወኝ፣ ለራሴ ተቃጥያለሁኝ ተወኝ እስኪ አለው። ህይወት ኩሽና ሽንኩርት እየከተፈች ሚኪ መጥቶ እኔ የምልሽ ህይወት አሞሻል አይደለም እንዴ? አሁን እኮ ስራ የምትሰሪበት ጉልበት የለሽም፣ አሞሻል፣ ደክሞሻል፣ ለምን አታርፊም አላት። እሷም አይ አሁን እንኳ የኩሽና ስራ የምሰራበት ጉልበት አላጣም፣ በቃ ጉልበት አለኝ አለችው። ቢላውን ተቀብሎ አምጪ እስኪ እኔ ላግዝሽ ብሎ ሽንኩርቱ ሊከትፍላት ሲል አይ አንተን እንኳን አላደክምህም በጣም ይቅርታ ስትለው እሱም አይ እኔ እኮ ለእናቴ እሰራላታለሁ ሙያ የለውም ብለሽ ንቀሽ ነው እንዴ አልና ሽንኩርቱን ተቀበላት። እሱም ሽንኩርቱን ተቀብሎ ዲቅቅ አድርጎ እንደ ሴት ሲከትፈው አይታ በጣም ተገረመችና ህይወት ወው አንተማ በጣም ጎበዝ ነህ አለችውና አደነቀችው። ኧረ እባክሽ ሽንኩርት በመክተፍ ብቻ ልታልፊኝ የምሰራውን ዶሮ ባየሽ አለ። ኧረ እባክህ ዶሮ ትሰራለህ ማለት ነው? በጣም ባለሙያ ነህ ማለት ነው አለችው። ግን በጣም አስገርመኛል። በነገራችን ላይ ወንዶች እኮ ብዙ ጊዜ ዶሮ መስራት አይችሉም አለችው። ሚኪና ህይወት እንደዚሁ እያሉ እያወሩ እየተጫወቱ ፈገግ እየተባባሉ ሳለ ዳዊትና ሳሚ ተውጭ መጡና በሩ ላይ ቆመው መመልከት ጀመሩ። ከዛም እንግዲህ ሁለቱም በቅናት ተንጨረጨሩ። እኔ ምልህ ዳዊት እኔን ሳይሆን አሁን ይሄን ልጅ በደንብ ፍራ፣ እነጅቷን እኮ እያማለላት ነው፣ ይዟት ይጠፋል ብዬ በጣም አስቤልሃለሁ፣ ስለዚህ በደንብ ፍራው አለው። ከዛንም ዳዊት ህይወት እኔ ወደዛ አንዴ ማውራሽ አለ ብሎ ወደ ጎን ይዟት ከመጣ በኋላ ምንድን ነው ዳዊት የሆነ ነገር አለ ምን ተፈጥሮ ነው ብላ ስትጠይቀው እኔ የምልሽ ለምንድን ነው ከዚህ ቤት አልወጣም ብለሽ ድርቅ የምትይው? ሳሚ ትናንትና ከዚህ ቤት ውጪ ህይወትሽ አደጋ ላይ ነው ብሎ ጠይቆሽ አልነበር እንዴ? ለምንድን ነው አልወጣም የምትይው ብሎ ስጠይቃት እኔ የምልህ ዳዊት እኔ ከዚህ ቤት መውጣት አልችልም፣ አልወጣም፣ በቃ ሳራን በድያታለሁኝ፣ ባሏን አማግጬባታለሁ፣ እሷን ይቅርታ ሳልጠይቅና የሳሮን ይቅርታ ሳላገኝ ከዚህ ቤት ንክቻ አልወጣም አለችው። ከዛም አሁን ይህን የማወራበት ትክክለኛው ሰዓት አይደለም፣ ስለዚህ ሌላ ጊዜ እንገናኝና በደንብ እናወራበታለን ብላ ተመልሳ ወደ ሚኪ ጋር መጣች። ህይወትም ወደ ጓሮ ወጣ ብላ ብቻዋን ተክዝ ብላ ተቀምጣ ሳለች ሄሮት መጣ። እኔ የምልሽ ህይወት ከዚህ ቤት አልወጣም ያልሽው ለምንድን ነው? ምን አስበሽ ነው? ሴትዮዋ እኮ በተደጋጋሚ አንቺን ልትገልሽ ሞክራለች፣ አግታሻለች፣ መርዝ ሰታሻለች፣ ቢላዋ ደቅናብሻለች። ግን ምን ሆነሽ ነው አልወጣም ያልሽው? ምን አስበሽ ነው ብላ ሄሮት ስትጠይቃት ህይወትን ብትሆንን ሀቅ አላት፣ እኔን ብትገለኝም እሷም ሀቅ አላት። ስለዚህ አሁንም በድጋሚ የእሷን ይቅርታ ሳላገኝ ከዚህ ቤት አልወጣም አለቻት። ህይወት አንቺ እኮ አላወሻትም፣ አልተረዳሻትም፣ ሴትዮዋ እኮ በጣም ጭራቅ ናት ስትላት በእኔ የተነሳ እህትሽን ጭራቅ ልታያትም ሴትዮ ልታያትም አልፈልግም አለች። ወጣም ወረደም እኮ ሳሮን የአንቺ ታላቅ እህት ናት። ስለዚህ እህትሽን አክብሪያት፣ ለእኔ አግዘሽ ከእህትሽ ጋር ልትታይ አልፈልግም ስትላት ግን
ሂሩት ያለችው ግን እሱን አልካድኩም፣ ግን መጥፎ ስራ ስትሰራና ሰዎች ላይ ተንኮል ስታቅድ እሷን የሚደግፍበት እህትነት የለኝም አለቻት። ሂሩት በጣም ጀግናና አስተዋይ ቆራጥ ሴት ናት። ከጎን ሆነሽ ለእኔ ብለሽ ስለምታግዢ ስለምታዝኒልኝ በጣም አመሰግንሻለሁ ሂሩት፣ ግን እህትሽም እኮ ትፈልግሻለች፣ ላንቺም ታስፈልግሻለች አለቻት። ሂሩትም ህይወት በቃ ነገርኩሽ፣ ሞኝ አትሁኚ፣ ከዚህ በላይ አትጎጂ፣ ከዚህ በላይ ለምንድን ነው ሰዎች እንዲጫወቱብሽ የምትፈቅጅላቸው አለቻት። እኔና ሳሚ የእጃችንን ነው ያገኘ ነው። ስለዚህ ሳሮን ምንም ያጠፋችው ነገር የለም። ጥፋቱ ያጠፋ ነው እኔና ሳሚ እንጂ ሳሮን አይደለችም። ስለዚህ ሂሩት እባክሽ ልለምንሽ፣ ከእህትሽ ጋር ትጣይ፣ በእኔ ጉዳይ እጅሽን አታስገቢ። ከአሁን በኋላ የፈለገችውን እኔን ትቅጣኝ። ምክንያቱም ከባሏ ጋር ማግጫለሁ፣ ባሏን አማግጨባታለሁ። ስለዚህ እሷ ብትቀጣኝም ለእኔ ይገባኛል አለች። እኔ ሳሮንን እንደማውቃት እናንተን ብታውቋት ደስ ይለኝ ነበር አለች ሂሩትም። ህይወትም እንደ ማንኛውም ሰው ታጠፋለች፣ እንደ ማንኛውም ሰው ይቅርታ ትጠይቃለች። ሳሮን መልአክ አይደለች፣ እንደ ማንኛውም ሰው ናት አይደል ብላ ኢባስ ብሎ ለሳሮን መከራከር ጀምራለች። ህይወት በጣም አስገርማሽኛል ህይወት፣ ጭራሽ ኢባስ ብሎ ለሳሮን እየተከራከርሽ ነው እንዴ? ይሄንን አላምንም አለች። ህይወትም የሚመር እውነት ነው አይደል በማለት መለሰችላት። አይ በቃ እድሜ ልክሽን ከሳሮን ጋር ኑሪያ፣ በቃ ኑሪ ብላ ሂሩትም ተቆጥጣ ጥላት ሄደች። ህይወትም ከተል ብላ አመሰግናለሁ ስለምታስቢልኝ ስለምትጨነቂልኝ እጅግ በጣም አመሰግናለሁ ሂሩት ስትላት፣ አይ ይህ ሁሉ ጥፋት በእኔ ምክንያት ነው፣ እኔ ነኝ እዚህ ሁሉ ስቃይ ውስጥ ያስገባሁሽ ስትላት፣ እንዴ አንቺ ደግሞ ምን አጠፋሽ? አንቺ ለእኔ ከማገዝ ውጭ ምን ያጠፋሽው ነገር አለ ብላ ህይወትም ስትጠይቃት፣ አይ የማውቀውን ነገር ሁሉ መናገር ነበረብኝ፣ የማውቀውን ሁሉ ስለደበቅኩ ነው አንቺ ላይ ጥቃት እየደረሰው እያለሁ አለች ሂሩትም። ሂሩት እንግዲህ የማውቀውን ነገር መናገር ነበረብኝ አለችው። ህይወት የነ ዳዊት እህት መሆኗን በደንብ ታውቃለች። እናም እንግዲህ ሂሩት እዚህ ቤት የገባችበት ዓላማ የሳሮንን ወንጀል ማጋለጥ ነው። በዚህ ውስጥ ግን ህይወት በጣም ተጎዳች። አሁንም በድጋሜ ህይወት በሀሳብ ተውጣ በተቀመጠችበት በር ላይ ሚኪ መጥቶ ከጎኗ ቁጭ ብሎ፣ እኔ የምልሽ ህይወት ግን ከነ ሳሮን ጋር ያለሽበት ነገር በጣም ደስ አላለኝም። ንዝንዝ፣ ጭቅጭቅ፣ ጩኸቱ ይበዛበታል አይደል? ምንድን ነው ነገሩ ብሎ ሲጠይቃት፣ አይ ያን ያክል ከባድ አይደለም ብላ መለሰችለት። ጥፋት አጥፍቼ ነው በራሴ ጥፋት ነው እየተቀጣሁ ያለሁት ስትለው፣ እንዴ ጥፋትሽን ታምኛለሽ እንዴ በማለት ጠየቃት። እንዲያው ታጠፋሁን በጥፋት ያምናለሁ አለችው። አይ እንደዚህ አይነት ሰው አጋጥሞኝ ስለማያውቅ ነው። ምክንያቱም ጥፋት አጥፍቶ ከጥፋቱ ለማምለጥ ነው የሚጥረው ብዙ ሰው፣ ግን እንደዚህ ሀቁን አውጥቶ እኔ ጥፋት አጥፍቻለሁ በጥፋት መቀጣት አለብኝ የሚል ሰው አይቼ ስለማላውቅ ነው ብሎ ተገረመባት። ልጁም ነገሩን አዘናግቶ እኔ የምልሽ ህይወት ግን ቤተሰቦችሽ የት ናቸው? ወላጅ ቤተሰቦችሽ የት ነው ያሉት ብሎ ሲጠይቃት፣ እኔ ያደግኩ በማደጎ ነው፣ ቤተሰቦችን አላቃቸውም አለችው። ግን ትክክለኛ ወላጆቼ እናንተ ሀገር እንደሚገኙ አንዳንድ መረጃዎች ደርሶኛል፣ እያፈላለኩ ነው አለችው። እኔ የምልሽ ግን ቤተሰቦችሽ ታዲያ ደብረ ዘይት የት አካባቢ ናቸው? ወሬ ስትሰሚ የት ናቸው አሉሽ? በማለት ሲጠይቃትም ሰራተኛ ሰፈር ናቸው ብለውኛል አለችው። እና የነ ዳዊት ሰፈር እኮ ማለት ነው፣ እና እዛ አካባቢ ዳዊት አላወቃቸውም ማለት ነው ብሎ ሲጠይቃት፣ እሷም ዳዊትም ነገ ዛሬ ሄዳለሁ እያለ ምንም አልሆነለትም አልሄድም አለችው። ግን አንቺ የልጅነት ጊዜሽን ምንም አታስታውሽም? ሰፈሩንም ሰዎቹንም ሙሉ ለሙሉ ረስተሻቸዋል ማለት ነው ብሎ ሲጠይቃትም፣ አይ ባለፈው ግን ስለ ልጅነት ባል ስታወሩ እኔም አንድ የልጅነት ባል የቃቃ ባል የነበረኝ በማለት ነገረችው። እና የልጅነት ጓደኞችን አልፎ አልፎም ቢሆን አስታውሳቸዋለሁ፣ ስማቸው መልካቸው ቢረሳኝም ግን የምንጫወተው ጨዋታዎች ትዝ ይሉኛል። በተለይ አንደኛው የቃቃ ባሌ ብዬ የምጠራው ከኋላ በኩል ፀጉሩ ይሰራል፣ ያንን እየጎተትኩ እጫወትበት ነበር አለች። ከዛ ሚኪን በመደንገጥ አንቺ ቆይ እንዴ ብሎ ምንም ትንፋሽ ሳያወጣ ልጅቷን ዘሎ አቀፋት። ስለዚህ አውቋታል ማለት ነው። የነ ዳዊት እህት የልጅነት ፍቅሩ የቃቃ ሚስቱ ህይወት ነበረች። እንግዲህ በቀጣይ ከእህት ከወንድሞቿ ጋር በሰላም እንደምትተዋወቅና እንደምትገናኝ ተስፋ እናደርጋለን።